የፊልማችን ታሪክ ሲጀምር ራክ ራይከር የሚባል ልጅ እያሳየን ሲሆን ራክ የአውቶቡስ በር እንኳን ጭንቅላቱ ሳይመታው መሳፈር የማይችል በጣም ግራ የተጋባ ታዳጊ ነው። በክፍል ጓደኛውና የጎረቤቱ ልጅ በሆነችው በጂል ጆንሰን ላይ ከፍተኛ ፍቅር ቢኖረውም እርሷ ግን ሌላ የወንድ ጓደኛ ስላላት እርሱም ብዙም አታስተውሎም። ለትምህርት ጉዞ በመሄድ ላይ ሳሉ የሪክ የቅርብ ጓደኛ ትሬ ጂል ከታዋቂ ተማሪዎች ጋር ስለምትውል እርሷ ለእርሱ እንደማትሆን በመናገር እንዲረሳት ይመክረዋል። ብዙም ሳይቆይ ተማሪዎች አማልጋሜንትድ ወደ ተባለ የጄኔቲክስ ላብራቶሪ ይደርሳሉ። ሪክ ጂል አንዲትን የምታምር ወፍ ስትመለከት አይቶ ለትምህርት ቤቱ ጋዜጣ ፎቶ እንደሚያነሳላት ይነግራታል። የጥናት ክፍሉ ኃላፊ ዶክተር ስትሮም በላብራቶሪው ውስጥ የስልክ ፎቶ ፍላሽ መጠቀም የተከለከለ መሆኑን ቢናገሩም ሪክ ግን ትኩረት አልሰጠም ነበር። ፎቶውን ሲያነሳ ወፏ በእሳት ተቃጥላ መሬት ላይ ወደቀች። ሪክ እሳቱን ለማጥፋት ሲሞክር ወፏ በጫማው ላይ ተጣበቀች። ሲያራግፋትም የጂል የወንድ ጓደኛ የሆነውን ላንስ ላንደርሰን ትመታዋለች። ላንስ ሪክን ሊመታው ሲል አጎቱ ሉ ላንደርሰን አስቆመው። አሁን ደግሞ ሪክ ሉ ደም ሲተፋ አይቶ ደህና መሆኑን ይጠይቀዋል። ሉ የሪክን ወላጆች ቢያስታውስም ሪክ ግን ከ9 ዓመት በፊት በአሰቃቂ ሁኔታ መሞታቸውን ይነግረዋል። አሁን ደግሞ ሉ ከሄደ በኋላ ላንስ ሪክን ወደ እንስሳት ቤት ውስጥ ገፈተረው። ሪክ ፋንዲያ ላይ ስለወደቀ H2O የሚባል ምልክት ያለበትን ጠርሙስ ወስዶ ሸሚዙ ላይ ይረጨዋል። ሆኖም ፈሳሹ ውሃ ሳይሆን H2O9 የተባለ ማንኛውንም እንስሳትን የሚስብ ኬሚካል ነበር። በዚህም ምክንያት በላብራቶሪው ውስጥ ያሉ እንስሳት ሁሉ ሪክ ላይ ይረባረባሉ። በዛ መሃል አንዲት በጄኔቲክስ የተሻሻለች የውሃ ተርብ ወይም ዳራገንፍ ላይ ሪክን አንገቱ ላይ ትነክሰዋለች። በኩባንያው ቢሮ ውስጥ ሉ ለአጋሮቹ የማይድን በሽታ እንዳለበትና ለመኖር 1 ሰዓት ብቻ እንደቀረው ይነግራቸዋል። ሕይወቱን ለማዳን ዲኤንኤ የሚቀይር ማሽን ውስጥ ይገባል። ማሽኑ ፈንድቶ አጋሩ ካርሊሰንን ሲነካው የካርሊሰን የሕይወት ኃይል ወደ ሉ ይሸጋገራል። ካርሊሰን ወዲያው አርጅቶ ሲሞቱ ግን የሌሎችንም ሰዎች የሕይወት ኃይል በመምጠት በሕይወት ለመቆየት ይወስናል። ሪክ ለ5 ቀናት ራሱ ስቶ ከቆየ በኋላ ይነቃል። ከውሃ ተርብ ወይም ዳራገንፍ ላይ ንክሻው መዳኑን ይረዳል። ስለ ንክሻው በኢንተርኔት ሲያጠና ፕሮ FX5016 የተባለ ሰው መልእክት ይልክለታል። በትምህርት ቤቱ የሳይንስ ትርኢት ላይ ሪክ እጆቹ ከውሃ መጠጫው ጋር ሲጣበቁ ይረዳል። እጁ ሲነቅል እቃው አብሮ ተነቅሎ ላንስን ወደ ኋላ ሲዞር ይመታዋል። ላንስም ወደ እርሱ ሄዶ ሊመታው ሲሞክር ሪክልን በቀላሉ ይሸውደዋል። አሁን ሪክ አዳዲስ ችሎታዎችን እንዳገኘ ይረዳል። ግድግዳ ላይ መውጣትና ብሬክ ዳንስ መደነስና በከፍተኛ ፍጥነት የሚመጣ መኪና ገጨው ምንም እንደማይሆን አረጋገጠ። እንደውም አንዲት አዛውንትን ከመኪና መገጨት ያድናታል። እርሷንም ሲነካት እሷም ተወርውራ የእንጨት ባቡር ውስጥ ትገባለች። ምስክሮቹ ጀግና ቢሉትም እርሱ ግን ተራ ልጅ መሆን ይፈልጋል። ሆኖም አጎቱ አልበርት አባቱ እንዲሆን እንደሚፈልግ ያስታውሰዋል። ሪክ ወላጆቹ የተገደሉበት አሳዛኝ ምሽትን ያስታውሳል። በልጅነቱ ከወላጆቹ ጋር ከኦፔራ ሲመለሱ በአንድ ወንበዴ ጥቃት ደርሶባቸው ነበር። አባቱ ብሌን ከመሞቱ በፊት ሪክ የቤተሰቡን ቀለበት ሰጥቶ ጀግና መሆን የዕጣ ፋንታው እንደሆነ ነግሮት ነበር። ብሌን ሲሞትም አስቂኝ በሆነ ሁኔታ ሪክ የጎግል አክሲዮኑን እንዲሸጥ በኢንሮል ላይ እንዲያፈስ መክሮት ነበር። ሪክ ከቤቱ ውጪ ቆሞ እያለ ጂል ከእናቷ ጋር ስትጣላ ይሰማታል። ብዙም ሳይቆይ ጂል ወደ ውጪ ወጥታ ወላጆቿ ወደ ኮሌጅ እንድትገባ ስለሚፈልጉ እርሷ ግን ዳንሰኛ መሆን ስለምትፈልግ አስቸጋሪ ጊዜ እያሳለፈች እንደሆነ ለሪክ ትነግረዋለች። ሪክ ድጋፉ ሲገልጽላት ጂል ከወንድ ጓደኛዋ ይልቅ እርሱ የበለጠ እንደሚረዳት ትናገራለች። ላንስን የምትወደው አባቷን ለመቃወም ብቻ ሊሆን እንደሚችል በማሰብ ላንስ ለእርሷ ትክክለኛ ሰው ላይሆን እንደሚችል ትገልጻለች። በዚህ መሃል ላንስ ጂልን ለመውሰድ በሚያምር መኪና ይመጣል። ጂል ከመሄዷ በፊት ሪክ አንድ ቀን በመኪናው እንዲያንሸራሽራት ትጠይቀዋለች። ሪክ በዛው ምሽት ተመጣጣኝ ዋጋ ያለው መኪና ለመፈለግ ኢንተርኔት ውስጥ ይገባል። ድንገት የፕሮፌሰር ዣቪየር ቪዲዮ ስክሪኑ ላይ ብቅ ይልና ኃይሉን ለመቆጣጠር በስልጠና ፕሮግራም ላይ እንዲሳተፍ ይመክረዋል። በሚቀጥለው ቀን ሪክ የመኪና ብድር ለመጠየቅ
ከአጎቱ አልበርትና ከአክስቱ ሉሲል ጋር ወደ ባንክ ይሄዳል። አልበርት መኪና ውስጥ ሲጠብቅ ሉሲል ከሪክ ጋር ወደ ውስጥ ትገባለች። የብድር ኦፊሰር ሚስተር ቶምፕሰን የሪክን የብድር ጥያቄ ወዲያውኑ ውድቅ ያደርገዋል። ሪክ መኪናው በጣም እንደሚያስፈልገው አጥብቆ ቢለምነውም ቶምፕሰን ግን ይሄ የእኔ ጉዳይ አይደለም በማለት ያሰምርበታል። ወደ አንድ የታጠቀ ሰው ባንኩን ሲዘርፍ ሪክ በሩን በመክፈት ሌባው እንዲያመልጥ ይረዳዋል። ሚስተር ቶምፕሰን ሌባውን ስላስመለጠው ሪክን አጥብቆ ሲወቅሰው ሪክም ይሄ የእኔ ጉዳይ አይደለም ይለዋል በምላሹ። አሁን ደግሞ ሪክ ከባንኩ ውጪ የሁለት ጥይቶች ድምጽ ይሰማል። ወዲያውም ዘራፊው አጎቱን እንደተኮሰበት ይረዳል። ሆኖም አልበርት በሕይወት ተረፈ። በዛው ምሽት የሉ ጤና ሁኔታ በከፍተኛ ሁኔታ ስለቀነሰ የጻፊውን የሕይወት ኃይል በመምጠጥ ራሱን ያድሳል። ሪክ ሆስፒታል ሆኖ አጎቱ ሲጠብቅ ጂል ልታዝናናው ትመጣለች። ሪክ ዘራፊውን ባለማቆሙ አጎቱ መታቱ የሱ ጥፋት እንደሆነና እርሱም ተሸናፊ እንደሆነ ይናገራል። ጂል ግን አጎቱ በእርሱ እንደሚተማመን ትነግረዋለች። ሪክ ከሆስፒታል ሲወጣ ፕሮፌሰር ዣቪየር አግኝቶት ልዩ ችሎታ ላላቸው ሰዎች ወደ ተዘጋጀው ትምህርት ቤት ይወስደዋል። ፕሮፌሰር ሪክ ታላቅ ጀግና የመሆን ብቃት እንዳለው ቢነግረውም ሪክ ግን መብረር እንኳን እንደማይችል ይገልጻል። በመሃል የፕሮፌሰር ሚስት መጥታ ባለቤቷን ኢንቪዚብል ገርል ከተባለች ሴት ጋር ግንኙነት አለ በሚል ትደበድበዋለች። እንዲያውም አዲስ የተወለደው ልጃቸው በረቂቅ ኃይል አባቱን ግድግዳ ላይ ሲያጣብቀው ሪክ ግራ ይጋባል። ፕሮፌሰሩ ምንም ሊያስተምረው እንደማይችል ሲረዳ የዣቪየር ሚስት ራሱ የጀግና ልብስ ሰፍቶ እንዲጠቀም ትመክረዋለች። ሪክ የተርብ ወይም ዳራገን ፍላይ ልብስ ሰፍቶ ለመብረር ከፎቅ ላይ ቢዘልም መብረር ባለመቻሉ ከአንድ ሐውልት ጋር ይጋጫል። ይሁን እንጂ በተለያዩ የጀግንነት ስራዎቹ ከተማው ውስጥ ዳራገን ፍላይ የሚል ዝነኛ ስም ይሰጠዋል። በአማልጋሜንትድ ቢሮ ውስጥ ዶክተር ስትሮም ለሉ በየቀኑ በህይወት ለመቆየት ሰዎችን መግደል እንዳለበት ይነግሩታል። በየቀኑ ከመግደል ለመዳን ግን ቴራሊየም የተባለ ብረት እንደሚያስፈልገው ይገልጹለታል። ሉ ይሄንን ብረት ከሳይንቲስቱ ስቲቨን ሆኪንግ ላብራቶሪ ለመስረቅ ይወስናል። ሪክ ለድራገን ፍላይ ፎቶች ጋዜጣው ክፍያ እንደሚፈጽም ሰማ። ፎቶግራፍ አንሺ ሆኖ ይቀጠራል። በዛው መሃል ሉ የብረት ልብስ ለብሶ ራሱን ፓወር ግላስ ብሎ መጥራቱ ብረቱን ሲሰርቅ ሪክ ይደርስበታል። ሁለቱ ይጣላሉ። ፓወር ግላስ በቲታኒየም ምላጭ ሪክን ካቆሰለው በኋላ ግድግዳውን አፍርሶ ያመልጣል። የሪክ አክስት ሉሲል የድራገን ፍላይ የሴት ጓደኛ መሆን አደገኛ እንደሆነ ጠላቶቹ እርሷን ጥቃት ሊያደርሱባት እንደሚችሉ ለሪክ ትነግረዋለች። አንድ ምሽት ሪክ ጂል በአጥቂዎቿ ስትከበብ በጀግንነት ያድናታል። ጂልም በምስጋና ትስመዋለች። በምስጋና ቀን ታንክስጊቪንግ እራት ላይ ሉና ላንስ ወደ ሪክ ቤት ይመጣሉ። ሪክ የድራገን ፍላይ ልብሱን እንደለበሰ በመሆኑ በጣራው ላይ ተጣብቆ ይቆያል። በኋላ ላይ ልብሱን ቀይሮ እራት ላይ ሲቀመጡ ሉና ሪክ እርስ በርሳቸው የቆሰሉበትን ሁኔታ ሲመለከቱ መጠራጠር ይጀምራሉ። አይተዋወቁም ነበር። ሉ በአስቸኳይ ከቤት ይወጣል። ብዙም ሳይቆይ ሉ እንደገና በአውር ግላስ ልብስ ተመልሶ በመምጣት ሪክ ላይ ጥቃት ይሰነዝራል። ሪክ ራሱ ስቶ ባለበት ወቅት አውር ግላስ አክስቱ ሉሲልን ያጠቃታል። ሪክ ሆስፒታል ሲሄድ አክስቱ መሞቷን ይረዳል። ዶክተሩ አጎቱ አልበርት መንቃቱን ይነግረዋል። ነገር ግን መጥፎ ዜና እንዳይነገረው ያስጠነቅቀዋል። ሆኖም ዶክተሩ በስህተት ሉሲል መሞቷን ለአልበርት ይነግረዋል። አክስቱን ከቀበረ በኋላ ሪክ ጂልን ከጥቃት ለመጠበቅ ሲል እንደማይወዳት ይነግራታል በውሸት። ሪክ በጭንቀት ተውጦ ጀብደኛ ስራዎችን መስራት ያቆማል። ትሬ አውር ግላስ በሺዎች የሚቆጠሩ ሰዎችን ለመግደል እያቀደ መሆኑን ያስታውሰዋል። ነገር ግን ሪክ ሉሲልን ከመግደል ማዳን ስላልቻለና መብረርም ስለማይችል ጀግና መሆን እንደማይችል ይከራከራል። አልበርት እንደ ጀግና ሊወድቅ ቢችልም ዋናው ነገር ግን ለበጎ ዓላማ ሲባል ማድረግ እንደሆነ ይነግረዋል። ሪክን እንደገና ጀግና እንዲሆን ካሳመኑት በኋላ ሶስቱ ጓደኛሞች አውር ግላስ በሺዎች የሚቆጠሩ ሰዎች ለዓለም የሰብአዊነት ሽልማት በሚሰበሰቡበት በኢምፓየር ሲቲ የስብሰባ ማዕከል ላይ ጥቃት ሊሰነዝር እንደሆነ ይረዳሉ። አልበርት ትሬይንና ሪክን ወደ ስብሰባው ቦታ ያደርሳቸዋል። ነገር ግን አሁንም አውር ግላስ ማን እንደሆነ አያውቁም ነበር። ሉ እንደሆነ አያውቁም። በዛው ቅጽበት ሉ ከላንስና ከጂል ጋር ወደ ስብሰባ
ማዕከሉ ይደርሳል። ቆየት ብሎ ሪክ ሉ ራሱ አወርግላስ መሆኑን ሳያውቅ እርዳታ ይጠይቀዋል። ሉ ደግሞ ዳላይ ላማ የሴራሊየም መያዣ ይዞ ማየቱን ይነግረዋል። ሪክ የድራገን ፍላይ ልብስ ለብሶ ዳላይ ላማ የእድሜ ልክ ስኬት ልማቱን ሊቀበል ሲል ጥቃት ይሰነዝርበታል። ዳላይ ላማ በልብሱ ውስጥ ሴራሊየምን ደብቋል ብሎ በመጠርጠር ድራገን ፍላይ ልብሱን አስወልቆ እርቃኑን ያስቀረዋል። ድራገን ፍላይ ሊይዙት የሞከሩትን የጥበቃ አባላት ከተከላከለ በኋላ በስብሰባ ማዕከሉ ውስጥ ትልቅ ግርግር ይፈጠራል። ሉ ወዲያውኑ ልብሱን ቀይሮ ሴራሊየሙን ከያዘ በኋላ ወደ ቀጣዩ የስብሰባ አዳራሽ ይሸሻል። ድራገን ፍላይ ይከተለዋል። አዳራሹም ታዳሚዎች የሚወዳቸውን ጀግኖችና ክፉ ገጸ ባህሪያትን መስሎ የሚቀርቡበት ሂሮኮን እየተካሄደበት መሆኑን ይረዳል። አወርግላስ ለማምለጥ ሲል ጣራውን ያፈርሰዋል። እርሱ በድራገን ፍላይ ላይ ይወድቃል። አወርግላስ በድራገን ፍላይ ላይ የታይታኒየም ቢላዋ ሲወረውር ጂል ለመከላከል ፊቱ ላይ ትዘላለች እና ሆዷ ላይ ትመታለች። ድራገን ፍላይ ጂልን በእቅፉ ይዞ በስብሰባው ላይ የተገኙትን ሰዎች የህይወት ኃይል በመምጠጥ ላይ የሚገኘውን አወርግላስን ለመጋፈጥ ወደ ህንጻው ጣራ ይወጣል። እዛ እንደደረሰም ድራገን ፍላይ የአወርግላስን እጅ ይዞ ከኃይሉ የተወሰነውን ወደ ጂል ያስተላልፋል። ብዙም ሳይቆይ ጂል ነፍስ ትዘራለች። አወርግላስም ያለመሞት አቅም ለማግኘት ጥቂት ሰከንዶች ብቻ እንደቀሩት ትረዳለች። ከዛም አወርግላስ የሚለጠፍ ቦምብ በድራገን ፍላይ ላይ ይወረውራል። ያላቅቀው ሲሞክር ቦምቡ በብልቱ አካባቢ ይለጠፋል። ስለዚህ ድራገን ፍላይ ቦምቡን ወደ አወርግላስ አቅጣጫ ለማድረግ ወደ ኋላ በግልበጣ ይወረውራል። ቦምቡ ሲፈነዳ ድራገን ፍላይ በህይወት ይተርፋል። ነገር ግን ጂል ከህንጻው ላይ መውደቋን ይረዳል። እርሷን ለመከተል ወደ ታች ሲዘል ጂል የቤተሰቡን ቀለበት አይታ ሪክ መሆኑን ታውቃለች። ጂል በሪክ እቅፍ ውስጥ እስካለች ድረስ ብትሞትም ግድ እንደማይሰጣት ትነግረዋለች። አሁን ደግሞ ሲሳሳሙ ከድራገን ፍላይ ጀርባ ክንፎች ይበቅላሉ። ይህም ወደ ጣራው ተመልሰው እንዲበሩ ያስችላቸዋል። ቆየት ብለውም ሪክ ወንጀልና ግፍ እስካለ ድረስ ለዘላለም ጀግና ሆኖ እንደሚቀጥል ቃል እየገባ ከጂል ጋር ወደ ሰማይ ይበራል። የከተማዋን እይታ እየተመለከቱ ሳለ ሁለቱም በሄሊኮፕተር ይገጫሉ እያለ የዛሬው የፊልማችን ታሪክ በዚያ ያበቃ። ላይክ እና ሰብስክራይብ ማድረግ እንዳይረሳ።